አስጠኝ ብሬን ሰጥቷል። ምን ያዝተን መሻልኩ ቆይ እኔም ቤተሰራው ተኩል ኖርበት ነው ተዳደረበት ነው ቤተሰብ አለኝ ይረዱኛል። አንተ አስጠኝ ብሬን አንተ ጋር ምን በነበር ተጫወት ነው ራሽ ሌባና ፖሊስ መጫወት ጀመረ። ዛሬ ሰው ያለቀኝ ወይኔ ደህንነቴ የራሴ ኑሮት እኮ እንደዚህ ያሉ ነበር። ወይኔ ምን አባቴ ነው ጌታ አባቴ አምጥቼ የሚከፍለው ግራ ገባኝ እኮ ምንድን ነው የምሆነው? እሻው አይ ግርማ ዛሬም የትም አታመልጠኝም። መቼስ አይጥ አይደለም ጉድጓድ እንዳትገባ። ሌባና ፖሊስ መጫወት ጀመርን አይደል? እኔ እናንተ ሰውዬ ዛሬ የትም አታመልጠኝም። አይጥ አይደለህም ጉድጓድ ገብታ አታመልጠኝም። በገዛ ቤቴ እኔ ከአንተ ጋር እንደዚህ መሆን አለብኝ? ምንድን ነው ሀሳብህ? ብሬን አዘጋጀሽ? ሌላ ደግሞ በቀደም ያልነገርኩኝ ነገር ተጨማሪ በፐርሰንት ተጨምሯል። አንድ ላይ የተጨመረውን ጭምር የ3 ወር ቤት ኪራይ አንድ ላይ አድርገህ አሁን አስረክበኝ። አሁን ዛሬ ምንም ጊዜ አይሰጠንም። ምንድነው? ቆይ ምን ጭማሪ ነው ደግሞ? ጭማሪው ምንድነው? እኔ ያለም የጨመርኩት በሁሉም ተከራይ ላይ የተጨመረ ነው። ምን አይነት ነገር ነው ጭማሪ? እኔ ይሄን እንኳን መክፈል ከብዶኛል። ሌላ ጭማሪ ምን አይነት ነገር ነው? ሌላ ጭማሪ እንዴት ነው የምከፍለው? ይሄ መጀመሪያ ሳልገላገል ከፍዬ ይኸውልህ ግርማ ካልተርክ ማን ነው ይሄን ቤት ኪራይ 3 ወርና የተጨመረውን ከፍለህ መውጣት ትችላለህ። አሁን ባጭሩ ቤት ኪራይ ትከፍላለህ ወይስ አትከፍልም? እኔ እኮ አልከፍሉትም እኮ አላልኩኝም እኮ ግን በቃ አሁን ላይ ነገራቶች አታመቻቹልኝም። እሱ የራስህ ጉዳይ ነው። ሰማኛለህ። ጆሮ አለ አይደለ? ጆሮ አለ አይደል? ሰማኛለህ። ሰማኝ ነው አይደል? እኔ ቤት የሰራሁት አንተንና ያንተን ዲቃላ ላኖርበት አይደለም። ቤተሰብ አለኝ። ቤተሰብ አስተዳድራለሁ። ብሬን ስጠኝ አልሰጠኝም። ባጭሩ ሰጥቶታለሁ። እኔ እኮ አልሰጥም አላልኩኝም እኮ ግን ይረዱኛል። እውነት አሁን ትዕግስቴ በጣም አልቋል። ትሰጠኛለህ አልሰጠኝም? ብሬን ሰጥቶታለሁ። እኔ አልሰጥም መሻልኩኝ። ቆይ እኔም ቤተሰራው ተኩል ኖርበት ነው ተዳደረበት ነው ቤተሰብ አለኝ። ይረዱኛል። አንተ አስጠኝ ብሬን ከአንተ ጋር ምን በነበር ተጫወተኝ ሰጠኝ ብሬን